ሰው ስጋ ምናምን ማለት ፋዘርንም ስጠይቅ ምናምን አላብራራልኝ አለኝ። እስቲ አንተ በስርዓቱ አብራራልኝ ከቁርአን እየጠቀስክ ማለት የሰው ስጋ በሙስሊሞች ይበላል ማለት። ኦኬ እሱ ምንድነው? እሱ የሻፊ መዛብ ተከታይ ለሆኑ ጆርጅ ስግዳንሲውም ያስቀምጠዋል። ሻፊ እና ሐንበሊ አይ ቲንክ ሐንበሊ የሚፈቅደዋል ይመስለኛል። አምኖሹር ሐንበሊ ላይ ሻፊ ይፈቅዳል እና ኢማም ነዋዊን ይፈቅዳል። ብሩክ አዘጋጅልኝ ወይም ሊንክ ልላክልህ ካለ አዘጋጅልኝ እና ቁርጡቢም ደግሞ ቮሊዩም 2 85ኛው ፔጅ ላይ ይፈቅደዋል። የተራበ ሙስሊም ካፊር የሆነን ወይንም ከእስልምና የወጣን ዘራፊን ዘማዊን ገሎ አርዶ መብላት ይችላል። ሜቢ እንትናም አለ። ለዚህ ምሳሌ ደግሞ እንትና ማን ነበረ? ካሊድ ቢን ዋሊድ አለ የሚባለው እሱ ለማስፈራራት ነው ይሉታል። አክቹአሊ የእሱን ዳይፍ የሚሉም አሉ። ፍራንክሊ ስፒኪንግ እንትና ዳይፍ ነው ብቻ የሆነ እንትና አለ፣ ሙግት አለው። የእሱ ግን ጭንቅላ ቀቅሎ እንደበላ አለ። የእሱ ካሊድ ቢን ዋሊድ መጨረሻ ላይ በራብ ነው የገደሉት። እሱን አለ የሚባል ተዋጊ ነው፣ በጣም ዝና ያለው ነው። ጭንቅላ ቀቅሎ እንደበላለ ሽኩቻ አለበት እሱ ላይ። እሱን እንደውና ግን በሻፊና ጆርጅ ስግዳንሲው ላይ ደግሞ ኢስላሚክ ጆርጅ ስግዳንሲው ላይ አረብኛውም ላይ ፔጅ 199 እና ፔጅ 102 ላይ አለ። ቁርጡቢን የምፈልጉ ደግሞ ቮሊዩም 2 ፔጅ 85 ላይ አለ። አንደኛውን ክፈትልን ከቻልክ እንትና። ይሄ ምንድነው የሚያሳየው? በብሉይ ኪዳን በኃጢአታቸው ምክንያት እግዚአብሔር በረድኤት ሲለያቸው ኢቨን የገዛ ልጆቻቸው ላይ እንደዚህ አይነት በንግስት ስር ያለ ከእንትናቸው የተነሳ ልጆቻቸውን አርደው ይበሉ ወይንም ደግሞ ዘዳግም ላይ ያስጠነቀቀዋል። ዘዳግም ምዕራፍ 12 ላይ እንዳታደርጉት ተጠንቀቁ ብሎ እግዚአብሔር ያስጠነቀቃቸዋል። ምን እነሱ ልጆቻቸውን ለበዓል ይሰዋሉና እናንተ ግን ተጠንቀቁ እንዳታደርጉት ብሏቸው ነበረ። ልጆቻቸውን ይሰዋሉ። ለምን? ለጣዖት ሰውተው እንትን ይላሉ። ወይንም ደግሞ ኤርሚያስ ላይ ትንቢተ ኤርሚያስ ምዕራፍ 19 ላይ ይመስለኛል ቁጥር 4 ጀምሮ እግዚአብሔር ምን ይላል? አንዴ ክፈተው መጽሐፍ ቅዱሱን፣ ከዛ ወደዚህኛው እንመጣለን። እግዚአብሔር ረድኤት ሲርቃቸው ሰዎች አይደለም እንስሳ የራሳቸውን ልጅ ሊገሉ ይችላሉ። በብሉይ ኪዳን እነኚህ ታሪኮች አሉ። የእግዚአብሔር ረድኤትን ሲለያቸው በኃጢአታቸው ምክንያት በጣም እየከፉ ሲሄዱ እግዚአብሔር የመጀመሪያ ወደ ተቀደሰች ወደ ከነዓን ሲያስገባቸው ምንድን ያስጠነቀቃቸው? ፈጽሞ እንዲህ እንዳታደርጉ። ዘዳግም ምዕራፍ 12 ክፈተው። ይህንን ነበር ያስጠነቀቃቸው። ምክንያቱም በዛ ያሉት ምን ያደርጉ ነበር? ልጆቻቸውን ይሰዉ ነበር፣ ያርዱ ነበረ። ሙሉንም ታሪኩን አንብቡት። ወደ መጨረሻ ቁጥር 30 አካባቢ ያድርግልኝ አንተ። ኦኬ አንብብልኝ እስኪ። እሺ ቁጥር 9 ጀምሮ አነባዋለሁ። አምላክ እግዚአብሔር ተወርሳቸው ዘንድ የምትሄድባቸውን አሕዛብ በፊትህ ባጠፋ ጊዜ አንተም በወረስካቸው ጊዜ በምድራቸውን በተቀመጥክ ጊዜ ከፊትህ ከጠፉ በኋላ እነርሱን ለመከተል እንዳትጠመድ። እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲሁም ደግሞ እኔ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ። እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ አማልክቶቻቸው በእሳት ያቃጥሏቸዋልና አንተም ለአምላክ ለእግዚአብሔር እንዲሁ አታደርግ። ኦኬ። ስለዚህ ልክ ወደ ከነዓን ከእስራኤል ሲወጡ በዚህ የጠበቋቸው ወንድና ሴቶች ልጆቻቸውን እያረዱ መስዋዕት የሚያቀርቡ ናቸው። ልጆቻቸው ወንዶችንም ሴቶች በግብፅ በነበሩ ሰዓት እስራኤላውያን ወንድ ልጆቻቸው ታደጉ ከበዙ ነፃ ያወጣሉ ብለው ስለሚያስቡ ፈርዖናውያን ይገሏቸው ነበር። ወንዶቹ ሴቶቹ ቢያንስ ተርፉ ነበረ። ወደዚህ ሲመጡ ግን ወንዱንም ሴቶቹንም የጠበቋቸው እያረዱ የሚያከብሩ ናቸው። ኤርሚያስ ምዕራፍ 19 ቁጥር 4 እንክፈተው። ስለዚህ እግዚአብሔር ምን አስጠነቀቃቸው? ፈጽሞ ልጆቻችሁን መስዋዕት እንዳታደርጉ። እነሱ ለአማልክቶቻቸው ይህን ያደርጋሉ፣ አንተ ግን ይህንን እንዳታደርግ ብሎ አስጠነቀቃቸው። የኃጢአት ሁሉ ትልቁ የመጨረሻው ኃጢአት ነው። በቃ በጣም የእግዚአብሔር እንትን ሲለያችሁ የምታደርጉት አይነት ስራ ነው። የገዛ ልጅህን እያረድክ መብላት፣ መስዋዕት ማቅረብ። ቁጥር 4 ላይ ትተውኛልና ይህንንም ስፍራ እንግዳ አድርገውታልና እነርሱም ቁጥር 5 ይመስለኛል። ኦኬ አንብበው። እሺ ከቁጥር 4 ጀምሮ አንብበው። ሶሪ ብዙ ስለማይታይ ነው። ትተውኛልና ይህንንም ስፍራ እንግዳ አድርገውታልና እነርሱና አባቶቻቸውን ለማያውቋቸው ለሌሎች አማልክት አጥነዋልና የይሁዳም ነገሥታት ይህን ስፍራ በንጹሕ ደም ሞልተዋልና እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጠሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና። ቁጥር 5 ደግሞ አንብበው። እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጠሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና። ታንክ ዩ። ስለዚህ እግዚአብሔር አስቀድሞ ዘዳግም ላይ አስጠንቅቋል። እነሱ ለጣዖት ልጆቻቸውን ይሰዋሉ፣ እናንተ ፈጽሞ ለአምላክህ እንደዚህ እንዳትሰዋ ልጅ እንዳታርድ ሰው እንደዚህ አርዶ መብላት ክልክል ነው ብሏል። ይህንን የሚሰዉ እኔ ያላዘዝኩትን ወደ ልብ የሚያልገባ ጸያፍ አድርገዋል ይላል። ስለዚህ እግዚአብሔር ረድኤት በረከት የተለያቸው ሰዎችን አርደው ሊበሉ ይችላሉ። እስልምና ላይ ይሄ
ሰንበዲ ያደረገው ታሪክ አይደለም። አሁን የምንሰጣችሁ ማድረግ ትችላላችሁ የሚል ነው። ሰንበዲ ያደረገው ቢሆን ከላይ ስራ አደረገው ምናምን ትላለህ። ትምህርት ነው ይሄ። ከተራባችሁ አርዳችሁ መብላት ትችላላችሁ የሚል ነው። ቀጥለው እሺ፣ ትራንስሌት ላድርገው ወደ አማርኛ። ተፍሲር አልቁርጡቢ ሱረቱል በቀራ 173 ላይ ያለ ነው። አይ ቲንክ እዚህ ላይ ልተርጉመው። እሺ፣ ምንድነው የሚለው? አልሻፊዒ እንዲህ ብለዋል አለ። እንግዲህ ሻፊዒ ታውቁታላችሁላችሁ። ሻፊዒ እንዲህ ብለዋል፣ የአደምን ልጅ ስጋ መብላት ይቻላል ወይም ይችላል፣ ነገር ግን ደሙ የማይበገር ስለሆነ ዲሚን መግደል አይፈቀድለትም፣ ሙስሊምም አይደለም፣ እንዲሁም የሌላ ሰው ንብረት ስለሆነ እስረኛም አይደለም ማለት እነዚህን አካላት አይቻልም እያልን ነው። ሙስሊምንና በሌላ ሰው ንብረት ስር ያለን ዲሚን እነዚህን መብላት አይቻልም ነው። ነገር ግን ጠበኛ ተዋጊ ማለት ነው፣ ወይንም ደግሞ ባለትዳር ሆኖ ዝሙት የሰራ ከሆነ እሱን መግደልና ከእሱ መብላት ይፈቀዳል ይላል። ኦኬ ቴንክ ዩ። ስለዚህ ጠበኛ ቅድም ያልኩት ማለት ነው ወይስ በጦር ሜዳ ላይ ያለን ዘማዊ የሆነን ሌላ ደግሞ ዘማዊ ጠበኛ ሶላት ያቋረጠ ሶላት የተወ 5 ጊዜ ከ5 በላይ ካቋረጠ ነው አይ ቲንክ እንደዛ ሙስሊምን ራሱ ማለት ነው ሶላት ከተወ ኦልሬዲ እንደከፈረ ስለሚቆጠር ያው መብላት ይቻላል ተብላችሁ የተፈቀደ ፍቃድ ነው። ሰንበዲ ያደረገው ታሪክ አይደለም፣ ያስተምሮ ነው። ስለምን ኢትዮጵያ ውስጥ አብዛኛውን የሻፊ መዛብ የሚከተሉ ናቸው። ሻፊና ሐንበሊ ነው የሚከተሉት። ስለዚህ ይቻላል እና ኢማም ቁርጡቢ ብቻ ሳይሆን ነዋዊም ይፈቅደዋል። ጀስት ኤቪደንስ ላይም አለ። ሁዳ ምን ነው ማይቀነሰሽ ይቻላል የሚለው እኮ ከሱ መብላት ነው እንጂ እርሱን መብላት አይደለም የሚለው። ከሙስሊሙ መብላት አይቻልም፣ ከክርስቲያኑ መብላት ይቻላል። ገሎ ሊበላው ይችላል እኮ ሁዳ ተዋት። ከሱ መብላት ይቻላል ነው እንጂ ከሙስሊሙ መብላት አይቻልም፣ ከክርስቲያኑ መብላት ይቻላል። አይምን ከካፊሩ እንደዛ አይደለም። ከእሱ መብላት ይቻላል እንጂ እርሱ ማይቻለው ግን ከማን ነው? ከሙስሊሙ መብላት አይቻልም። የሙስሊም ንብረት ከሆነ መብላት አይቻልም እኮ የሚናገረው እንግዲህ ስለ ንብረት እንጂ ስለ ሰው ስጋ አይደለም። ኧረ ተይ በእናትሽ ተይ፣ ደግመሽ አንብቡ። ድገምና አሳየን። ገድሎ ይላሉ ሰላ መጠቆሜን ስታይ ነው ሁዳ ቀልባ የሚሰበሰበው። እሺ አዲስ ብሩኪ ማለት ነው። ኬት እንደምታው አሳየኝ። እሱ አንቺ ራሱ ከፍተሽ መሄድ ትችላለሽ። ተፍሲር አልቁርጡቢ ሱረቱል በቀራ 173 ላይ ያለ ነው። የተገደደ ሰው ምናምን የሚል ክፍል ስላለ ነው። አልሻፊዒ ኢማም አልሻፊዒ እንዲህ አለ፣ አንድ ሰው ለህይወት ወይም ረሃብ በሚመነጭበት ጊዜ የአደምን ልጅ ወይንም የሰውን ልጅ ስጋ መብላት ይችላል። ነገር ግን ዚሚ ወይም በእስልምና ጥላ ስር ማለት ግብር እየከፈለ የሚኖር ክርስቲያን ወይም አይሁዳዊ እሱን መግደል አይፈቀድለትም፣ ምክንያቱም ደሙ ጥበቃ የሚደረግለት ስለሆነ። ሙስሊምንም ሆነ ምርኮኛን መግደልም አይፈቀድለትም ነው፣ ምክንያቱም እርሱ የሌላ ሰው ንብረት ወይም ሀብት ስለሆነ ይልና። ነገር ግን ለመብላት የሚፈልገው ሰው ሐርቢ ይለዋል፣ እስልምናን የሚዋጋ ካፊር ወይም ዛኒ ሙሐሰን ያገባና ዝሙት የሰራ ሰው ከሆነ እርሱን መግደል ሰውየውን ማለት ነው፣ እርሱን መግደልና ከስጋው ላይ መብላት ይፈቀዳል ነው የሚለው ሁዳ። እኔ ስጋ የለኝም ሁዳ፣ እኔ ስጋ የለኝም፣ አጥንት ነኝ። አጥንት መብላት ደግሞ በእስልምና ይከለከላል። የወንድሞቻችሁ ያጋንንት ምግብ ነው። እሱን ፈቅዶታል። ባይዘዌ ኢማም አልነዋዊ የሚለው የሻፊዒ መዝሐብ ኦቴንቲክ የሆነ ሸርህ ነው የሚለው። ሸርህ አልመዝሐብ የሚባል መጽሐፍ አለ፣ የመዝሐቡን ሸርህ የጻፈበትና ይሄ ቶፒክ በሻፊዒ መዝሐቦች በሊቃውንቱ አሁን የኢማም ሻፊዒ ኦፒኒየን ብቻ አይደለም፣ እንደ መዝሐቡ ጠቅላላ በሻፊዒ ውስጥ ያሉ ሊቃውንቶች ጠቅላላው ትክክለኛው የሆነው አመለካከት ገሎ መብላት ይቻላል የሚለው ነው። ሐንበሊዎች የሚከራከሩት መግደል ይቻላል አይቻልም ነው። አይ ሲሞት እንብላው ነው ሐንበሊዎች የሚሉት። መብሰል ይችላል አይችልም? ጥሬው ነው አብስለህ ነው የሚለው። እዛው ላይ በጥሬው ይብላው ይላል። እንዳያበስለው ወይም ሮስት ወይም ኩክ እንዳያደርገው በጥሬው ይብላው ይላል። ኢቭን ሴትና ህፃናትን ቢሆኑ ይበሉ ይላል። ባል ሚስቱ መብላት ይችላል። ኤኒዌይስ ለዛሬ ይልቃን ሰዓት ሄዷል። እስልምና የሰው ስጋ በጥሬው ቅርጥፍ ተደርጎ ይበላል። እስልምና እንዲህ የሚል አስተምሮ አለ። እንግዲህ አንድ ሰው ከተገደደ ምንም ነገር ቢበላ ኃጢአት የለበትም የሚል አስተምሮ ነው። የተገደደ ሰው በክትን፣ ደምን፣ የአሳማ ስጋን ቢበላ በእርሱ ላይ ምን የለም ኃጢአት የለም የሚል አስተምሮ አለ ማለት ነው። ተፍሲር አልቁርጡቢን አሻፊ እንዲህ ብለዋል ይላል፣ የአደም ልጅ ስጋ ሊበላ ይችላል። ዋው! ተዋጊ ወይም አግብቶ ዝሙት የሰራ ከሆነ እሱን ገሎ መብላት የተፈቀደ ነው ይላል። ያ ሆረር የሆነ አስተምሮ ነው። ተፍሲር አልቁርጡቢ ሻፊ ምን አሉ? መብላት አለበት። ዲሚን ሙስሊምን ወይንም ምርኮኛን መግደል አይቻልም፣
የሌላ ሰው ንብረት ስለሆነ ማለት ነው። ነገር ግን እዚህ ጋር በቀይ የምታዩት ጦረኛ ከሆነ ወይንም አግብቶ ዝሙት የሰራ ከሆነ ግን it is permitted to kill him and eat his flesh እርሱን መግደልና ስጋውን መብላት የተፈቀደ ነው ብሎ ይሄንን ያስተምራል እስልምና ማለት ነው። እንግዲህ መዛሃቦቹ ይሄንን ያስተምራሉ። መቼም ካፊሮች አይደሉም አይደል መዛሃቦቹ። ኢብኑል አልአረቢ ምን ይላል? what I consider to be sound እኔ ትክክል ነው ብዬ የማስበው የሰው ስጋ መበላት ያለበት የሰውየውን ነፍስ የሚያድነው ከሆነ ብቻ ነው ብሎ ትክክለኛውን የሱን እምነት ይሄንን ያስቀምጣል ማለት ነው። whoever forced to eat a carrion ማንም አስክሬንን ለመብላት የተገደደ ወይንም ደምን ለመብላት or አሳማን ለመብላት የተገደደ and does not eat until he dies will enter hellfire እናም ያልበላና የሞተ ሰው ገሃነመ እሳት ይገባል ብሎ አስቀምጠዋል ማለት ነው። ሁለተኛ የምንመለከተው መጽሐፍ የኢማም አልነዋዊ መጽሐፍ ነው። በአስገዳጅ ሁኔታ ውስጥ ያለ ሰው ተዋጊን ወይንም ከእምነት የወጣን ሰው የካደን ሰው ገሎ ሊበላው ተፈቅዶለታል። አግብቶ ዝሙት የሰራም ሰው ላይ ይሰራል። ኤድ ደ ዋሪየር ጦረኛ ላይ ይሰራል። ሶላትን የተወ ሰው ላይ በሁሉም ዑለማዎች ትክክለኛ አስተያየት መሰረት እርሱንም ገሎ መብላት ይቻላል ብሎ ኢማም አልነዋዊ በዚህ መጽሐፍ ላይ ይሄንን ያስቀምጣል ማለት ነው። በጦር ሜዳ ላይ ያሉ ሴቶችና ህፃናትን ገሎ መብላት ኢማም አልገዛሊ ምን አሉ? ፈቀዱ። ኢማም አልነዋዊ ራሱ ምን ይላል? ትክክለኛው አመለካከት የማን ነው አለ? የኢማሙ አመለካከት ነው። ይበላ ብሎ የፈቀደው ኢማም አመለካከት ነው። ምንም ነገር ካላገኘና የሞተ ሬሳ ካገኘስ ተብሎ ሲጠየቅ ምንድነው ያለው? ሙስሊምም ቢሆን ሙርከኛም ቢሆን ትክክለኛው አመለካከት እሱን መብላት የተፈቀደ መሆኑን ያስቀምጣል ማለት ነው። የሰው ስጋ እንዴት ነው የሚበላው ተብሎ ወደ ማብራሪያው ሲኬድ ያንን ስጋ ሊያበስለው ወይንም ሊጠብሰው መብት የለውም ይላል። ይልቁንስ በጥሬው ይብላው። ጥሬ ስጋ ማለት ነው። የሰው ጥሬ ስጋ በጥሬው ይብላው። ሻፊዎች ደግሞ ምን ይላሉ? ከእጁ ላይ ወይ ከእግሩ ላይ ከገዛ ሰውነቱ ላይ ቆርጦ መብላት ይችላል።